ኧረ ጨብጭቡላት ጀመረ። እኛ በላ ነው እንጂ አንቺን ሽበላሽ አፈርቢ ታስጠላ። ሲሪየስ ነገር ነው። እኔ ከማንም ጋር አፍ መከፈት የምን አፍ መከፈት ምናምን አለ እና እኔ መጣል የምትፈልጉ የሚመስላችሁ ደግሞ ጭራሻችሁ። እሺ እግዚአብሔርን ይምሬ ዛሬም ሀይሚ ነገም ሀይሚ ከነገም ወዲያ ሀይሚ ነው እና እኔ ጠልታችሁኝ እራሱ ማለት ነው በእኔ አንፎሎ ብላችሁ ብሎክ አድርጋችሁ ብትወጡ ራሱ በብሩኬ ታገኙኛላችሁ። በብሩኬ አይ በቃ ልናይሽ አንፈልግም ብትሉ ራሱ የትም ቦታ ታገኛላችሁ። ምክንያቱም በህልማችሁም የትም ቦታ አለው። በቃ ጊዜው የኔ ነው። እኔን ማስቆም አትችሉ በምንም ተአምር ማለት ነው እና እረፉ። ከወዳጆቼ ጋር አታጣሉ። እረፉ። ይሄ በፍቅር ነው። እኛ እኮ በእንደዚህ አይነት ጉዳይ ቢሆን ድሮ ነበር ብዙ ሰው የእኔ ነገር ላይ በጣም ይበረታል ሁሉም ነገር ማለት ነው። ዝም እያልኩኝ ነው ማልፈው እና እረፉ። እሺ ኖርማል ነው እኮ እግዚአብሔርን የያዘ ሰው አይወድቅም እና መቼም አጥሉኝ። እረፉ። በጣም እኔ እንደዚህ ላይቭ ላይ ራሱ ተናግሬ አላውቅም። ዩቲዩብ ላይም አንዳንዴ ምናምን ነው የምናገረው እንጂ እንደዚህ ተናግሬ አላውቅም። ግን ይሄ ላይቭ ላይ እየመጣችሁ ምናምን ደግሞ የሆነ ነገር እየለቃቀማችሁ እየሄዳችሁ ሰው አታጣሉ። እኔ በቃ በፍቅር ነው መኖር የምፈልገው ከማንም ጋር። እኔ ሲጀመር ልታይም አልወድም። ገባችሁ አይደለ? በቃ በሁሉ ነገር ትመጣላችሁ። በጣም በብዙ ነገር ልትፈልጉኝ ትሞክራላችሁ፣ ግን አልደረስኩባችሁም። በተለይ አንዳንድ ሰዎች እና በጣም ወዳችኋለሁ፣ አከብራችኋለሁ። ለሰው የሚገባውን ክብር እሰጣለሁ። ክብሬ እንዲነካ ግን አልፈልግም። መስመራችሁን አትለፉ። ሲቀጥል ደግሞ የሚዲያ ሰው ደግሞ የሁሉም ሰው አፍ መክፈቻ ነው ማለት አይደለም።